አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ ጋር ሁሉም ሰላም ነው። ሰላማችሁ ዝት ይበልኝ። እንግዲህ ዛሬ መጥቻለሁ ማለት ነው። የመጣሁበትም ነገር እኛ ሴቶች ልባችን የዋህ ጨዋ ነው። በነገራችሁ ላይ ለሰው ልጅ በጣም አዛኝ በዛም ተቆርቋሪ ነንና አንዳንዴ መልካምነት የሰውን ይጎዳል ማለት ነው። በጣም በአሁን ጊዜ ላይ እንዲያው መልካምነታችን ሲጎዳ ነው እንጂ የማየው ምንም ሲጠቅመን አላየውም። አሁን እንግዲህ የሰይድ ወንድም ተብዬው የእሱ ዘመር ነው ተብዬው እንዴት አድርጎ ልጆች ብላ አንጀቷ ባልቻለ አንጀቷ ተመልሳ እቤት ብትሄድ እንደገና አልፈን ለምን መጣሽ ብሎ ማባረር ማለት ምን ማለት ነው? እስኪ እናንተ ስታስቡት ምን አስቡ ነው? እና አሁን እንግዲህ በቀደም ያው የሰይድን ልጆች የሱመያን ልጅ ያው ባሳየችበት ነው ይሄ ነገር እንደዚህ የሆነችው ማለት ነው። የሰው ልጅ ክፋት ምንድን ነው? ለምን ነው? እኔ ወላይ ማለት ነው የዚህን ያህል ክፋታችን እኛ ኢትዮጵያዊ በጣም የሚያሳዝነኝ በጣም ልቤን የሚነካው ነገር ቢኖር የክፋታችን ነገር ክፋታችን ድህነታችንም ክፉ ያረገን ድህነት አደሃ የሚሆን ነው በክፉነታችን ነው እንጂ መልካም ነገር ብንሆን ይሄ ነገር አይሆንም። ነገር ግን ለምን እንዲሆነ አላቅም። እኛ ኢትዮጵያ ላይ ማለት ነው መቼም መልካም ሰው አትሆኑ ክፉ ሁኑ ብለው የተፈጠርን ይመስላል ማለት ነው። እና አሁን እቺ ልጅ መልካም ነገር ነው የሰራችው። ስለዚህ ለምን ይሄ ነገር ሊሆን ተቻለ? እኔ አንዳንዴ በጣም የሚያስጠላኝ ነገር ቢኖር እኔ በራሴ ማለት ነው እንኳን ልጅ የወለደ ሰውና ያልወለደ በልጅ አይጨክንም ማለት ነው። እሷ ግን ስላልጨከነች ልጅ ስለወለደች ለሱመያ አሳልፋ ስለሰጠኝ ለምን ትሰጫለሽ ብሎ ልጆቼ ብላ ብትሄድ ምን ታረጊያለሽ ብሎ ማለት ምን ማለት ነው? አሁንም የሰውን ትዳር አሳምራለሁ ብሎ የራሱን ትዳር ማጣት ማለት ነው። እና አሁን ያው ይገርማል። እና ያው ትናንትና አይታችሁ ከሆነ የሱመያ በቀደም ያቀረበቻት ልጅ ማለት ነው። እና ትናንትና አሁን እንግዲህ ያው ትታለቅስ ነበረ በልጆቿ ስላልቆረጠች ልጆቹን አሳይ ብላ ብትለው እንዳመች ብሎ እንደገና አባረራት ማለት ነው። ማባረር ማለት የራሱን ህይወት አበላሽቶ ለሰው ህይወት መኖር ማለት ምን ማለት ነው? አልገባኝም ማለት ነው። እና በጣም የሚያስጠላ ነገር ነው። በጣም ማለት ነው ከምንም በላይ የሚያስጠላ ስለሆነ እንዲህ አይነት ነገር ባታደርጉ ብዬ እላለሁኝ። እንዲህ አይነት ክፉ ሰዎች ባትሆኑ ብዬ እመኛለሁ። እና ለሰው ልጅ መልካም ሆኑ መልካም ምሰቡ ማለት ነው። እና አሁን እችል ምን አረገች? ግዴታ የሰይድን የሱመያ ልጆች በደበክ እሷ እኮ አንተ እንደደበክ ዛታ ይዘቅ ታስገባ ነበር በህጉ መሰረት ማለት ነው። ግን አላረገችም ሱመያ። እና የሰው ልጅ መስረቅ ማለት ወንጀል እኮ ነው። ካለዛ ካለ ባለቤቱ ፍቃድ አንተ የሰው ልጅ ሰርቀህ እንዲዛ ማድረግ ማለት ምን ማለት ነው? ኧረ ወደ ኋላ ዞር ብለን አሰቡ። ቀልብ ይኑረን። እውነት አንዳንዴ የምናስበው የምናደርገው ነገር በጣም ያኔ ክፉን ነው። እውነቴን ነው የምላችሁ። ክፉ ተመሆን መልካም መሆን ይሻላል ብዬ እላለሁኝ። መልካምን እንስብ እና ሁሌ ሸር ስታስቡ ያ ሸር ራሱን ነው እንደገና ዘቅ የሚያስገባው ማለት ነው። ወርውሮ የሚጥለው ያንን ነፍሱን እንጂ ማንንም አይደለም። ስለዚህ ወደ ራሳችን መለስ ብለን ቀልባችንን እንትን እንበልላችኋለሁ። ሀባይቢ አንዳንዴ ወላይ እና ትናንትና በጣም ስታለቅስ አሳዘነች ማለት ነው። በጣም ወላይ ለምን ምን አረገች ይችላል? ምን በበደለች? ወላይ ምን ባረገች? ምን ለምን ታለቅሳለች? የሰው ልጅ አትውሰዲ
ብላ ያችን እነዛ ልጆች በመለሰች። አንተ አስመሳይ ነህና ነው እንጂ ወንድምህን ብትወድ የሰውን ልጅ የእሷን ተናት ነጥላ አትደብቅም ነበረ። ሲቀጥል የራስህን ህይወት አበጠበጥም ነበረ ማለት ነው። እንዲህ አይነት አላህ እኮ ማስመሰል ማለት በጣም ያስጠላል፣ ሀቂቃ ማለት ነው። እና አታስመስሉ። የወደዳችሁ እየመሰላችሁ ሰውን እየበደላችሁ ለራሳችሁም ታትሆኑ ለዛም ለሰው አትሆኑም ማለት ነው። ስለዚህ እና ዘና እያላችሁ ማለት ነው። ስለዚህ የሰው ልጅ አትበድሉ፣ አታስቀይሙ። ላለሁኝ ልጃችሁን የምትወድ ከሆነ የራሳችሁን ልጅ እንደምትወዱት ያም ሰውዬ ልጃቸውን ይወዳል ብላችሁ ማሰብ ይኑርባችሁ። ልባችሁ ዲፍና ይሁን። አንዳንዴ ያስጠላል። የኛ ኢትዮጵያ የምንሰራው ስራ ከምንም በላይ የሚያስጠላ ስራ እየሰራን ነው ማለት ነው። ስለዚህ ወደ ልባችን እንመለስ እላለሁኝ።